አንተ ስላልከኝ ወይ አንቺ ስላልሽ መንግስትን لا حول ولا قوة إلا بالله العلي العظيم. السلام عليكم ورحمة الله وبركاته. عند يا رسول الله صلى الله عليه وسلم ንግግር አስታወሰኝ የመንሱር ጀማል ንግግርና ያለበት ሁኔታ ማለት ነው። የሆነ ጊዜ ሰሃቦች ተሰበሰቡና ረሱላችን ሰለላሁ ዐለይሂ ወሰለም ጠየቁት። የሙእሚንና የሙናፊቅ መለያው ምንድነው ብለው ጠየቁት። በዲናቸው ላይ የሆነ ነገር በመጣ ጊዜ ሙእሚኖች ያንን ችግር ሲጋፈጡ ለዲናቸው ሲቆሙ ሙናፊቅ ማፈግፈግ ይጀምራል። ራሱን ከዛ ማግለል ይጀምራል። እኔ እኮ ንጹህ ነኝ፣ እኔ እኮ እንደዚህ ነኝ፣ እንደዛ አላደረኩም፣ እኔ እንደዚህ ነኝ ብሎ ለነፍሱ ጥብቅና መቆም ጀምርና ወንድማማችነትን እዛ ጋር ጥሶ ይወጣል። አብሯቸው ሰግዶ በልቶ ጠጥቶ እዛ ጋር ይክዳቸዋል ሙእሚኖችን። ሱብሃነል ኻሊቅ ቢቆይም ቢዘገይም መሞቱ ለማይቀር አላህ ፊት መቆሙ ለማይቀር እዛ ጋር እነሱን ይክዳቸዋል ሙእሚኖችን ማለት ነው፣ የራሱን ነፍስ ለማጠበቅ። ዛሬ ላይ መንሱር ጀማል መስጂድ እየፈረሰ ስለመሆኑ እርግጠኛ አይደለም። ወንድሞቹ ሻሂድ እየሆኑ ስላሉ ነገር እርግጠኛ አይደለም። ሁሉም ይቀር፣ ንብረቱ አስፈርቶ ሊሆን ይችላል። መንግስት የሆነ እርምጃ ወስድብኛል ብሎ ፈርቶ ሊሆን ይችላል። ቪዲዮ አትስራ፣ አንድ ቪዲዮ አልሰራም፣ ላይቭ ላይ ገብቶ ማውራት አይፈልግም። እንዶ ሐኪም ቤት ያሉ ወንድሞችህን ሄደ አለሁላችሁ ማለትን ለምን ዘነጋ? እንደዚህ አኽራህን የሚያስረሳ ሀብት አቅልህን የሚያስት ዱንያ ለንብረት ለሀብት ብለ ገና ለገና መንግስት ይወስድብኛል መንግስት ምን ነው ሀብት አይደለም ነፍስ እየገበርንበት ነው ለዲናችን። ሀብት ጠፊ ዱንያ አይደለም። አንድ ሰው እኮ አንድ ብር ለአኺራው ይዞ አይሄድም። ማንም ከነ ሀብቱ መቀበር የለም። ካለ መኪና ካለ ብር ሚሊዮን ጋር አትቀበራትም። ነፍስህን ይዘህ ነው የምትሄደው። ዛሬ ላይ ድምጽ ሁን መንሱር ሲባል አስርና ዙሩ እንኳን አሰግዱ እኔን አታክ ታረጉኛላችሁ አለ። አንተ ላይቭ ላይ 3000 2000 ሰው ሰብስበ ስትቀመጥ ሴትን እንዴት ማማለል ሴትን እንዴት መያዝ እንደምችሉ ብርን እንዴት ማግኘት እንደምችሉ እንጂ አንድ ቀን 30ችሁን አደራ ስገዱ ሰግዳችኋል ብለ ተከታዮችን ጠይቀህ ታውቃለህ? 5 ሰዓት 6 ሰዓት ላይቭ ላይ ስትቀመጥ ጠይቀህ አታውቅም? ከነራሚ ጋር ተቀመጥና ጌም ትጫወትና ዝና እንዴት አላህ የደበቀላችሁን አደባባይ ላይ አውጥታችሁ ስለ ዝናና ሴትን ስለ መነካካት ታውሩና መለስ ብለ ዛሬ ላይ መስጂድ ድምጽ ሁን በተባልክበት ደግሞ ዙርና አስሩ እንኳን አሰግዱ እኔን ጀጅ ታረጉኛላችሁ። አንተ ሰጋጅ ነህ። አንተ ሐዲስ ስትናገር ነበር፣ ወጣቶች ስታነጽ ነበር፣ ወጣቶችን ስትቀርጽ ነበር። ምን ነው ክፉ ደግ ባንነጋገር? እህቶቼ ወንድሞቼ ባላችሁበት እባካችሁ የ1 ሚሊዮን ቻሌንጅ የሚለው ፕሮግራም አልহামዱሊላህ እኔ ነኝ የጀመርኩኝ። እንዳታሳፍሩን። ሙስሊም 67 ሚሊዮን ነው የተባለው። እንዳታሳፍሩን። 60 እና 70 ሚሊዮን መሆናችሁን አሳዩን። እያንዳንዱ ስሜት ውስጥ ገብቶ እንደነብላን እንደነሱመያ አይነት ሰዎች ብቅ ማለት አለበት። ኮፒ ሊንክ እያደረጋችሁ እኔን መግዙኝ። የኔም ወርኒንግ አለብኝ ማለት ነው። የእህታችን በሁለት ቀን ውስጥ አሰላሙ አለይኩም። በአላህ ስም ይሄን ቪዲዮ ላይክ ሼር በማድረግ ብዙ ወንድሞች ጋር እንድታዳርሱልን ጠይቃችኋለን። አንዋር ሱሩር ለኛ አብሮ አደግ ጓደኛችን ወንድማችን ነው። የወንድማችንን የአንዋር ቤተሰብ መደገፍ ግዴታ አለብን። እንግዲህ የወንድማችንን ቤተሰቦች ከጎናቸው ሆነን አለንላችሁ ልንላቸው ይገባል። ስክሪኑ ላይ በምትመለከቱት አካውንት ጀሚል ሱሩር የሚል ነው የወንድሙ አካውንት ነው። በዛ ላይ ቤተሰቡን መደገፍ የምትፈልጉት ወንድሞች መደገፍ ትችላላችሁ። ከሳምንት በፊት ለመስጊዱ ጉዳይ ምንም ማድረግ ባለመቻሉ ሲያለቅስ የነበረ ወንድማችን ነው። አላህ የተመኘውን የሸሂድነት ማዕረግን ይወፍቀው። ከዛም ባለፈ ለወንድማችን አንዋር የሚጠቅመው ሁላችሁም ዱዓ ብታደርጉለት ነው። ሁላችንም ዱዓ እናርግለት። ኢንሻአላህ በሱ ስም የማይቋረጥ አጅር እንዲያገኝ ቁርአን ገዝተን ሰደቃ በማውጣት የተገነቡ ያሉ መስጊዶች ላይ ብር በመደገፍ ብዙ ነገር እናደርጋለን ብለናል እኛ ጓደኞቹ። ኢንሻአላህ በዚህ በምትመለከቱት አካውንት እንግዲህ ጀሚል ሱሩር በሚለው የቻላችሁትን ያህል ደግፉ። ሙስሊም ሆናችሁ ደግሞ ስልጣን ላይ ቁጭ ብላችሁ እያላችሁ እዚህ ለገንዘብና ለእንትን የምትሮጡ ለእናንተ ደግሞ አንድ ነገር ልንገራችሁ። የቂያማ ቀን ምን እንደሚሉ ታውቃላችሁ? ሲቀሰቀሱ ባለስልጣን እኮ ናቸው፣ ገንዘብ ነበራቸው እኮ። ማ አግና አኒ ማሊያ ሀለከ አኒ ሱልጣንያ። ገንዘቤ አልጠቀመኝም፣ ስልጣኔም እኮ ኢትዮጵያ እዛ ምድር ላይ የነበረኝ ስልጣንም እኮ ጥሎኝ ሄደ። ስልጣን ገንዘብ እዚህ ዱንያ ላይ የተወሰነ ነገር ልታዝበት ትችላለህ። የምታዝበት ኮልኮሌ ትገዛበታለህ እንጂ ሰውን አታሽከረክርበትም። ስልጣን ለራስህ። ሙስሊም ለዲኑ ይሞታል። ሀለከ አኒ ሱልጣንያ
ስልጣኔም እኮ ጥሎኝ ሄደ። ሁዙሁ ፈጉሉህ ይባላል። ጨምድዱና መላይካዎች አሉት አላሁ ረቡል ዒዛ የሚጨመድዱ ከጭንቅላትህና እግርህ አንድ ላይ ፍጥኝ ታስረ ثم الجحيم صلوه ወደ ጀሃነም ወርውሩት ثم في سلسلة زرعها 70 ذراعا فاسلكوه ሄይ ቀልድ መንግስትን የሚነካ ንግግር አልናገርም እንዴ ማን ነው ብለህ የምታስበው አንተ ራስህ አንተ ተናገር ካልተናገርክ ድምጾን ካልሆንክ ምን የምትፈጥረው ነገር አለ ማንንም አርተራሰው ነው እዚህ ጋር ሽቶ ስለቀ መኪና ስለቀያየርክ ብር ምናምን ተንስላልክ ነገ ላይ እኮ እንዳለ ነገር ጥለው በ4 ሜትር አቡጀዴ ተጠቅለለ ነው የምትገባበት ገባ ይዘው የምትሄደው ነገር የለም እዚህ ጋር ዛሬ ላይ ያለህበት ሁኔታ ምናምን ትንሽ ስላስኮፈሰ አትሳሳት ድምጽ ብትሆን ባትሆን ለራስ ነው ለነፍስ የፈረሰው መስጂድ ነው የተቃጠለው ቁርአን ነው ቢገባ የተገደሉት ወንድሞች ናቸው በየሆስፒታሉ የተኙት ወንድሞች ናቸው እነሱ እንኳን ትንሽ አታስብ ባይነህ ያየኸው ነው የሰማኸው እንኳን ቢሆን እዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ እንደ ሀምዲ ቻናል ተከታዮች እንደምን አላችሁ እንደምን ቆያችሁ እንደምን አረፈዳችሁ እኔ ጋር አለሁ አልহামዱሊላህ እኔ ምለው ማለት ነው እነዚህ አሁን ኡስታዞች ዑለማዎች ሁላቸውም ማለት ነው ተሰብስበዋል እዚህ ጋር ማለት ነው እና ምንም ችግር የተፈታ ነገር የለም አሁንም ራሱ እዛ አዲስ አበባ ውስጥ ምናምን የተፈተሸ ነው በቦታ የቆሙ ሰው ፈትሸው አፍኑ ያስገቡ ነው ምናምን ይባላል ማለት ነው ሁለተኛ ደግሞ በቦታ እንደምንሰማው መስጊድ በዛ ቦታ ያፈረሱ ነው መስጊድ ማፈረሳቸው አልቆመም ይላሉ ማለት ነው እና በቦታ ያ ወንድሞቻችን የተቸገሩ ነው መውጣት ራሱ እየፈሩ ነው ማለት ነው ስለዚህ እነዚህ ኡስታዞቻችን ወይም ደግሞ ዑለማዎች ማለት ነው እስካሁን ድረስ ምንም የተሰማ ነገር የለም አንድ መፍትሄ ራሱ የእንትን ያለ ነገር የለም ማለት ነው ለምን አንዴ ከወጡ በኋላ አንዴ አስተካክለው ምናምን ለምን እንትን አይሉ እና በጣም ላጅንም ባልዋንበት ረሃብ ያደከመ ዓለማችን ላይ በጣም አስመሳዩ እንስሳ እዚሁኛ ሀገር ነው ያለው ስሙን ኮሜንት ላይ አስቀምጡልኝ ዛሬም እንደ ትላንት ደጋግሞ ረገ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐባይብ ቀልብ እንደናችሁ ሰላም ብያለሁ ዛሬ እንግዲህ አንድ ምክር ለመምከር ነው የመጣሁት ያው ይሄንን ስናገር ግን ያፈርኩ ነው በርግጥ ማለትም አልነበረብኝም ማለት ስላለብኝ ግን ልላችሁ ነው እህቶቼ ወንድሞቼ በአሁኑ ጊዜ በጣም ከባድ ነገር ማለት ብድር ማበደር ነው የእውነት ነው የምላችሁ ብድር ማበደር ገንዘባችሁን ማታገኙም ጓደኝነታችሁንም ታጣላችሁ እህትና ወንድምነታችሁንም ሁሉ ታጣላችሁ ምክንያቱም እናንተን ገንዘቡን ላለመክፈል ሲሯሯጥ ሳትገናኙ እንደዚህ ይያሉ ወደ አኺራ ሁሉ ሄዱ ብዙ አሉና በአሁኑ ሰዓት ማበደርም መበደርም በጣም ከባድ ይሆነ ነው ያለው ሰውም ያበደረውን ሰው ባለውለታውን ለክፉ የደረሰለትን ሰው አመሰግናለሁ ብሎ መመለስ ትቷል እግር ስመው ይለምኑና እንደገና ስጡኝ ስትሏቸው አይናችሁን ነው የሚያወጡላችሁ ላ ኢላሀ ኢላላህ እንዴት ያለ ዘመን ይደረስነው ወላሂ አላሁ ሙስተዓን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ ቅድም አካባቢ በዚህ በታዳጊ ልጅ ዙሪያ ቪዲዮ ሰርች የነበረ ነገር ግን ቲክቶክ አጥፍቶብኝ ነው ቲክቶክ ያጠፋብኝ ለምንድነው በጥይት የተመታውን ቦታ ስላሳየው ነው ማለት ነው ይሄ ወንድማችን ይሄ ታዳጊ ልጅ ጁሙአ አለታ እንደ ሌሎች ሙስሊም ወንድሞቻችን በጀማ የጁሙአን ሰላት ለመስገድ ወደ አንዋር መስጊድ ካቀኑት መካከል ነው እንግዲህ የመንግስት ታጣቂዎች አንዋር መስጊድ ውስጥ ገብተው በጣም በርካታ ወንድሞቻችን እንገለዋል የተቀሩትን ደግሞ አክስሏቸው ሐኪም ቤት እየታከሙ ነው ያሉት ማለት ነው ይሄ ታዳጊ ልጅ የደሃ ልጅ ነው ለመታከሚያ ጥሩ ህክምና ለማግኘት የኛን እርዳታ ያስፈልገዋል እኔ በበኩሌ 3000 ብር ነይቻለሁኝ ሌሎቻችሁ የት ናችሁ የእናቱን ስም ከላይ ጽፍላችኋለሁኝ ግን የባንክ አካውንታቸው ቁጥራቸው 10063481908 ነው እደግማለሁ በደንብ ያዙትና የባንክ አካውንት ቁጥራቸውን መነየት ያቻላችሁ ነይቱ እንደውም ይሄ የውድታ ግዴታ ነው እደግማለሁኝ 10063481908 ነው የእናቲቱ ስም ከላይ ጽፍላችኋለሁ ነይቱ ይሄ እንግዲህ ትናንትና ጁሙአ በመንግስት የጸጥታ አስከባሪ ጸጥታ አደፍራሾች ነው መላቸው ነው ወንድሞቻችን የመቷቸው ታዳጊ ልጆች ናቸው የልጅ እድሜ 16
ዓመት ነው 20 ዓመት እንኳን አልሞላውም 18 ዓመት አልሞላውም ነገር ግን የጸጥታ አስከባሪ የህዝብን ጸጥታ ጠባቂ የተባሉት የህዝብን ጸጥታ የሚያደፈርሱ የህዝብን ጸጥታ የሚረብሹ ከተማ መሃል ታዳጊ ልጆች ላይ ተኩሰው ገለዋቸዋል የቀሩትም ሐኪም ቤት እየታከሙ ነው ባለፈው ጁሙአ እንደዚሁ የተጎዱ 3 ልጆች ጥሩ ህክምና ያስፈልጋቸዋል ተብሎ አንድ አካውንት ተከፍቷል ነገር ግን በዛ አካውንት የተሰበሰበው ገንዘብ አንዱን እንኳን አያሳክምም እንኳን 3ቱን ብለዋል የነዛ የ3ቱ ልጆች አካውንት የምታውቁ ሸራ አድርጉልንና እኔ ቪዲዮ ሰራለሁ የቻልኩትን መረዳቸዋለሁ ማለት ነው ወይ ወንድሞቻችን ሞቱ ብሎ ማልቀስ ብቻ አይደለም በጥይት የተመቱትን ጥሩ ህክምና ማግኘት አለባቸው ታክመው መዳን አለባቸው እንግዲህ የህዝብ ጸጥታ ጠባቂ የተባሉት የህዝብ ጸጥታ አድፍራሽው መላቸው እኔ ወንድሞቻችንን ንጹህ ወንድሞቻችንን ገለዋቸዋል በነገራችን ላይ የኛ ወንድሞች የሚያሳፍር ስላልሰሩም መንግስትን ጣላላሉም የመንግስት ግልበጥ አለማረግ የሆነ ሴራ አላሰሩም አልሸፈቱም መሳሪያ ገዝተው ጫካ ገብተው እናንተን አላሳደዷቸውም በየትኛውም ብሔርም በማጥላላት ሞሌ ማንንም ሃይማኖት በማጥላላት ወይም በወንጀል ወይም በስርቆት የተያዙ ወንድሞቻችን አይደሉም መብታቸውን ሲጠይቁ ለምን መብታቸውን ጠየቁ ተብለው የተገደሉ ትንንሽ ልጆች ናቸው የማያፈር እንግዲህ የመንግስት ታጣቂ ብሎ ማለት እድሜው ከ25 ዓመት ነው ትንሽ ቢባል እድሜው ከ25 ዓመት በታይ ነው ከ25 ዓመት በታች ሆነው የህዝብ ጸጥታ አስከባሪ የተባለ መንግስት መሳሪያ ያስታጠቀው እንዴት ነው ከ18 ዓመት በታች የሆነ ልጅ ላይ የሚተኩሰው እናንተ አሁን እንዴት ተብሎ ነው አሁን እኮ እንግዲህ መንግስት ተብሎ እኔ እናንተ ቆይ ከተማ ባህል ድንጋይ እንኳን ያለያዘ ወረቀት በእጁ ያለያዘን የጁሙአ ስላሰጋጅን አንድ ሙእሚን ላይ ከምትተኩሱ እዛ ወለጋ ደሞዝ የሚከፍላችሁ ህዝብ በመሳሪያ ታጣቂ ሲገደል ሄዳችሁ እንኳን አልከለከላችሁም እኮ ወለጋ ላይ የሚገደሉት እኮ ወንድሞቻችን እኮ እነሱ የሚከፍሉት ግብር ለእናንተ አንድ ሁለት ተብሎ እኮ ደሞዝ የሚከፍላችሁ እኮ ነው የነዚህ ልጆች ቤተሰብ የነዚህ ታዳጊ ልጆች ቤተሰቦቻቸው ጉሊት ሰርተው ግብር በሚከፍሉት እኮ ነው ደሞዝ የምትቀበሉት እነዚህ ልጆች ላይ መተኮስ እንዴ አንድ ሰው እኮ ወደ ላይ አነሳው ብሎ ማለት እኔ ሰላማዊ ሰው ነኝ ነው እኮ ይያለ ያለው ሰላማዊ ሰው ነኝ አትንኩኝ እየተባለ ለአንድ ሰው 10 ፖሊስ ተሰባስበው ይተኩስበታል ይደበድበዋል እናንተ ነውረኞች ናችሁ ዓለም አቀፍ ነውረኛም ብቻ ሳይሆን በሰው ልጅ ህይወት ታሪክ ውስጥ ነውረኞች ናችሁ በሰው ልጅ ህይወት ታሪክ ውስጥ ያኒ በአንድ ዘመን ብቻ አይደለም በየትኛውም የሰው ልጅ ዘመን ህይወት ታሪክ ውስጥ ነውረኞች ናችሁ ወራዶች ናችሁ እንዴት ነው ታዳጊ ልጅ ላይ 18 ዓመት 16 ዓመት 17 ዓመት ልጅ ላይ የምትተኩሱት እንዴ እናንተ እኛ እኮ መብታችን የጠየቅነው እኮ እንዴ በአዲስ ከተማ መሰረታለው በሚል ስም መንግስት የሚያፈርሰው መስጊድና ቤት ህዝቡን የሚጎዳ ነው እስልምናችንን አላከበራችሁም ቁርአናችንን አላከበራችሁም እኛነታችንን አላከበራችሁም እናንተ ሀገር መሪ ሆናችሁ እኛ የሀገሮቹን ዜጎች እናንተ ወራሪ እያላችሁ የሰፈራችሁት የኦሮሞ መሬት ላይ ነው የሰፈራችሁት የክርስቲያን መሬት ላይ ነው የምትሉ ሀገር መሪዎች እንደዚህ አይነት ሀገር መሪ አለ እንዴ በ21ኛው ክፍለ ዘመን ህዝብ ባለበት ነው እንጂ የሚመራው አንተ የእንትና መሬት ይዛል አንተ የእንትና መሬት ይዛል የሚባልበት ጊዜ አልነበር እናንተ አሳፋሪ የህዝብ መሪዎች ናቸው የኛ ወንድሞች ሞተው ስንት ታግለው ለስልጣን ቢያበቋችሁ ስልጣን እንኳን በአግባቡ መያዝ አቃታችሁ ጭራሽም የሃይማኖት ሰባኪ ሆናችሁ አይደል ሚሽነሪ ሆናችሁ አይደለም አንዋር መስጊድ ገብቶ አይደለም ተኩሶ ታዳጊ ልጆችን መግደል አይደለም አንዋር መስጊድ ማለት ነው አንዋር መስጊድ እናንተ በጫማችሁ ተገባላችሁ አንዋር መስጊድ ለእናንተ ትልቁ ባለውታችሁ ልታከብሩት የሚገባ አንዋር መስጊድ በአለም ላይ ልታሳውቁት ልትንከባከቡት የሚገባ መስጊድ ነው እንኳን አይደለም ከነጫማችሁ ገብታችሁ ተኩሳችሁ ወንድሞቻችሁ ልትገሉ አንዋር መስጊድ ላይ ሆነ ወንድሞቻችን ከአንዋር መስጊድ ጁምአ ሰላትን ሰግደው ድምጻችን ይሰማ ብለው እናንተ ለስልጣን ያበቋችሁ እናንተ ማፈሪያዎች በሰው ድካም በሰው ወዝ ስልጣን ላይ ወጣችሁ ህዝብ መምራት ረንዶ እናንተ እኔ ለመጀመሪያ ጊዜ ነው እንደዚህ ዲዩት አድርጌ ቪዲዮ ሰራ ማለት ነው ምክንያቱም ይሄንን ቪዲዮ ሳየው በጣም ነው የተሰማኝ በጣም ነው ያከበርኩ በጣም ነው ያደነኩ እኛ ሀበሻ ሰዎች ፍለፊት መተህ እንዲ አይን መገረፍ በራሱ ያበሻ አይን በጣም ከባድ ነው አይደለም ተቸገርኩኝ ብለህ ደስተኛ ሆኜ ነው እየኖርኩ ያለሁት ብለህ ራሱ ለምታነጅበው በጣም ከባድ ነው እንደዚህ ወተህ ራሱ ማውራት ወላሂ ላዚም በጣም በቃ እኔ እንጃ እኔ ከምነግር በላይ እኔ በጣም ያደነኩ በጣም ያከበርኩ በመጀመሪያ ማለት ነው ከዛ ሲቀጥል አንዳንድ ሰዎች እድሉን ስላገኘን ብቻ እዚህ ጋር መተን ሰው በሚለው ነገር ዛሬ እንደዚህ የሆነ ሰው አለ ዛሬ እንደዚህ የሆነ ሰው እያልን ጀጅ የምናደርገው ነገር በእናታችሁ ይቅር ከረዳን እንርዳው ካረዳን ነው አፋችን ዝም በቃ ዝም ሰው የሚሰማውን ስሜት በቃ ማውራት ይችላል እንዴ ምን አርገ ነው የምትሉት ልጁን እሱ እኮ እያለ ያለው እየሰራውኝ ነበረ ከዛ በኋላ ካሰርኩኝ ከዛ በኋላ 2 አመት ሙሉ ቤት ውስጥ ቁጭ ብዬ የቤተሰቦቼን እንጀራ እየበላሁ ነው በቃ ከፋኝ ቸገረኝ እና የሆነ ነገር ብትሰጡኝ በዛ ላይ እኔ መንገዱን ይዤ እወጣለሁ እያለ ነው እንጃለው ይሄን ያህል ተቸግሬያለሁ እንደዚህ ሆኛለሁ በዚህ ገብቻለሁ መበላ ወጥቻለሁ አላለም በቃ መስመሩን አሳዩኝና እኔ በዛ መስመር ሊዲያ ለዛች ነገር ደግሞ ትንሽ እርዳታ ያስፈልገኛል ነው እያለ ያለው እንዴ ልለወጥ ልስራ ማለት አሁን ምን የሚያስከፋ ነገር ኖሮ ነው እንደዚህ የምትሆኑት አንዳንዶቻችሁ በቃ
ካረዳችሁ ዝም በሉ። አይዞን ወላሂ አላህ ያለቀን ነገሮች ይስተካከላሉ። ብዙ ነገር አሳልፈን ሁላችንም የመጣ ነው። አሁን ያለንበትን ብቻ አይደለም ማየት ያለብን። አይዞን ኢንሻአላህ አላህ ነገሮችን ያስተካክልልህ። ያጠራቀመውን ነገር ነግሮኛል። በነገር ላይ ሊሰራ የሞከራቸውን የሰራቸውንም ስራ አካውንት ላይ ያለውንም ጭምር እዚህ ላይ ብትሞሉልኝ ራሱ እንዲሰራለው ብሎ ይሄንን ነገር እኔ ሳልጠይቅ አልፌው አይደለም። አሁንም የምነግራችሁ ታማሚ የመምረጥ ጉዳይ ወይም የተቸገረን ሰው የመምረጥ ጉዳይ አይደለም። አንጀት የሚያንሰፈስፉ እኔ ጋርም ወረፋ የሚጠብቁ ሚሊዮን ሰዎች አሉ። ያ አይደለም ኮምፔር የማድረግ ጉዳይ አይደለም። ተሙኔ አሁን ችግሮችን ስለለበሰ ስለወፈረ ስለቀጠነ ስላማረው አይደለም። ሳናውቃቸው ድንገት ምናጣቸው ብዙ ሺህ ወጣቶችም እንዳሉ ማሰብ አለብን። የዚህ ልጅ ችግር የመልበስ የማማር ከሆነ እንግዲህ ታሞ ወይም ደግሞ እንደዚህ ያስመሰለ መምጣት አለበት ብዬ አላምንም። እኔ የሚሰጠኝ ሐሳብ ተጨባጭነቱና ለስራ ያለው ተነሳሽነት ነገ ሰርቶ የሚለወጥበት መንገድ እንጂ የሚያሳስበኝ እዚህ ጋር በነገራችን ላይ አንተ የምታነሳቸውን ታማሚዎች በአንድም በሌላ መንገድ እኛ እየረዳን እያገዝናቸው ነው። ይሄ መጀመሪያ ስራችን አይደለም። እውነት ነው። እኔ እሱን እኮ ነግሬያለሁ። እኔ አሁን አልተረዳም። እኔ የምልህ ምንድነው ተሙዬ፣ አሁን ምን መሰለው ወንድሜ፣ ከይቅርታ ጋር መጀመሪያ ቆይ አንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በአላህ ይዣችኋለሁ። ሙስሊም ከሆናችሁ ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ሳታደርጉ እንዳታልፉ። ኢትዮጵያ ውስጥ ሙስሊሙን ማህበረሰብ የማዳከም ስራ በዋነኝነት ይዞት እያካሄዱት ነው። መንግስት ኢኮኖሚካሊ ሙስሊሙን ያዳክማል። ዘመን አመጣሽ ተስፋፊ እምነት ደግሞ መንግስት በቀደደላቸው ክፍተት ገብተው በደካማ ሙስሊምን እያደከሙ ነው ያሉት። እነሱ ከተለያየ አውሮፓ ሀገር እንጆ ይገባላቸዋል። ዛሬ ላይ በኦሮሚያ ክልል አርሲና ሐረር ላይ ነው ሙስሊም የሚበዛው። አርሲ ላይ እንደምታወቀው ከመንግስት እውቅና ውጪ እህል እንዳይሸጡ ምንም አይነት ግብይት እንዳይገበዩ አድርጓል መንግስት። ሐረር ላይ ደግሞ ጫት ኤክስፖርት ይደረጋል፣ ይሸጣል። የሚኖሩት የሚተዳደሩት በጫት ነው። ይሄ ነገር እንዳይገበያዩ አድርጓል። የምታረሰው በእርሻ የሚገኘው ጫት ነው። ልጆቻቸውን አስተምረው በዚህ ደረጃ ያደረሱት በዚህ ጉዳይ ነው። ይሄ ብቻ እንዳይመስላችሁ። በጦርነቱ አስተውላችሁ ከሆነ የሚገደለው የሚፈርሰው መስጂድ የሚገደለው ሙስሊም ነው። ጦርነት ነው፣ ፖለቲካ ነው፣ ዘረኝነት ነው ብለን ቆመን አጨብጭበን ወንድሞቻችንን አስጨርሰናል። ግን ዛሬ የምንነቃበት ሰዓት ላይ ደርሰናል። ዛሬ ላይ በቤት ፈረሳ ቆም ብላችሁ ካያችሁ ዳርዳር ላይ ሙስሊምን የማጽዳት ስራ ነው የተያያዙት። መንግስት በዚህ በኩል የሙስሊም ወዳጅ ይመስላል። በዚህ በኩል ኡስታዞችን የሆነ ስራ አስያዛቸው፣ የሆነ ቦታ አስቀመጣቸው፣ እንዳይናገሩ መፈናፈኛ አድርጎን እንዳይናገሩ እንኳን አደረጋቸው። ምን እንዳደረጋቸው አላሁ አለም። ዛሬ ላይ ይሄ አይደለም። እዚህ ሚዲያ ላይ ያላችሁ መንግስት የሙስሊም ወዳጅ መስሎ ኡስታዞቻችንን ከእስር ቤት ስላስፈታልን ካለፉ መንግስታት የተሻለ ለሙስሊም የቀረበ መስሎ ውስጥ ለውስጥ እንደ እባብ እየተሽለኮለከ የሙስሊም ማህበረሰብ በጣም እያደከመን ያለው ዛሬ ላይ ባለፉት መንግስታት በታሪኩ እንኳን ያላየ ነው፣ በእድሜያችንን ያላየ ነው፣ በወያኔ ስርዓቱ እንኳን ያልተደረገብን ነገር ሙስሊሞች ላይ እየተደረገ ነው። በዚህ በኩል አሰላሙ አለይኩም እያለ የሆነ ቁርአንን እየቀራ በዚህ በኩል ደግሞ ያንን እምነት መስሎ ከዚህ በፊት እየጩፋ ሁለት ሃይማኖቶች ይበጣበጣሉ ምን ይደረጋሉ ብሎ ሲያወራ አላግጠን ስቀን ዲዩት አድርገን ያለፍ ነው። እኛ እንደ ቀልድ ያየነው ነገር ዋጋ እያስከፈለን ነው። ቀስ በቀስ ስራ ላይ እየዋለ ነው። ከኛ በላይ ጀብዱ የለም፣ ከኛ በላይ ሀቅ የያዘ የለም ብለንኛ ምንም አያመጡም ብለን ቁጭ ያልነው ዛሬ ላይ ቀስ በቀስ ሙስሊሙ ማህበረሰብ ኢኮኖሚካሊ እያደከሙ ውስጥ ለውስጥ ስራቸውን እየሰሩ ነው። እነሱ እንጆ ብር ይገባላቸዋል ሁሉም ቦታ ላይ። ዛሬ ላይ ደካማን ማህበረሰብ የተፈናቀለ ንብረት ያጣውን ቤቱ የወደመበትን እነዚህም በደካማ ጎን ገብተው የማይሆን ነገር ዛሬ ላይ ቢስሚላህ አላሁ አክበር እያሉ ሙስሊሙ እምነት አልቀይርም ስል ምን እየሰሩ ነው? መስጂድ ድረስ ገብተው እየሰገዱ ከሙስሊሙ ጋር በጣም በየትኛውም አጋጣሚ ሙስሊምን የማዳከም ስራ ምንም ይሁን ምንም ይሰራሉ እነሱ። እኛ ግን አልነቃንበትም። ዛሬ ላይ በየክፍለ ሀገሩ ሙስሊምን አድክመው በቀዳዳ ለቢዝነሱ ብቻ ለም ኬር የሚያደርገው እምነቱንም ኬር ያደርጋል እኛንም ያስባል ብሎ ዱይተኛ እንደዛ ነገር ማድረግ የለብን። አንድ ነገር ልንገርህ፣ ከምንም ከማንም ከኦሮሞማም ከኢትዮጵያዊነትም ከምንም ሙስሊም ለእስልምናዬ የመጀመሪያውን ስቴፕ የምሰጥ ሰው ነኝ። ለእስልምናዬ ምንም ነገር ከምንም ጋር ሃይማኖቴን አላወዳደረውም። ሃይማኖቴ ለእኔ ክብር ነው፣ ትልቅነቴ ነው። ከምንም ጋር ላወዳደር አልችልም። ሁሉም ለእኔ ቀጥሎ የሚመጣ ነገር ነው። ነገር ግን
ስለ መስጊድ መፍረስ፣ ስለተለያዩ ነገሮች ከረንትሊ እያነጋገርኩት ያለው ሰው ስላለ የሚመለከተውን አካል እንደ ዜጋ መብቴ ነው እኮ እኔ ወይ የፖለቲካ ፓርቲ ልትሆን መሆን አይጠበቅብህም። ማንም እንደ ሶሻል ሚዲያ ኢንፍሉዌንሰር ደውለ የሚመለከተውን አካል ማነጋገር ትችላለህ። ከዛ ያገኘሁት ፊድባክ እና አሁን የማየው ፊድባክ ሌላ ነገር ስለሆነ መናገር አልፈልግም።